ተዋዶ ነው መጋባት። የሚወድሽን አግቢ፣ የምትወዳትን በመንፈሳዊ ስርዓት አግባ እያልን ነው። ቅድመ ጋብቻ የአኗኗራቸውን ፍላጎት አለመነጋገር ትዳር ላይ ፈተና ያመጣል። ሻይ የጋበዘ ሁሉ ባል አይሆንም። ልብ ድካም እንዳይዛችሁ። አንዳንዶቹ ነገ እንጋባለን፣ እንደው ብንላፋ ምን ችግር አለ? እንደው ብንሳሳ ምን ችግር አለ? ችግርማ አለው ወንድሞቼ። የምታጫዋት ልጅ ከሰማይ የወረደች አይደለችም፣ ምድራዊ ነች። ጠንካራ ጎን እንደሚኖራት ሁሉ ደካማ ጠባይም ሊኖራት ይችላል። አንዳንዱ ደግሞ ፍርድ ቤት አልሄደም እንጂ ቤቱ የተፋታ ብዙ ነው። ያጨሽ ጓደኛሽ አመለካከትሽን አግኝቶታል? አይምሮሽን፣ አስተሳሰብሽን ወዶታል? መርምሪ። ወይስ ቁመናሽን ብቻ ነው? ትዳር እውቀት ይፈልጋል። በይበልጥ እህቶች የሰማችሁ ነው። እሺ ለማለትም አትቸኩሉም። ዝም ብሎ እንደ ዳህ ስጥ ዝም ብሎ መዘገን የለም። ደጅ የምታስጠኙ ግን በኩራት በትዕቢት አይደለም። ምንድነው ልምድ? የጸሎት ልምድ፣ መንፈሳዊ አቋምህ፣ ውሎ የት ነው? ምሽት የት ነው? ልዩ ጉባኤ እንላለን፣ ልዩ ህይወት ጠፍቷል። መንፈሳዊ ጉባኤ እንላለን፣ መንፈሳዊ ህይወት ተጓድሏል። አስራት ክፈሉ፣ ምጽዋት መጽውቱ እንላለን፣ ቤታችሁ ግን ባዶ ሆኗል። ሰላም የለም፣ ፍቅር የለም፣ የጋብቻ መግባባት የለም። እዚህ ደግ ደና በጎ እንመስላለን፣ ቤታችን ግን ቀጋ ነን። የውጪ አልጋ የቤት ቀጋ በዝቷል። አንዳንድ ወጣቶች ማግባት አልፈልግም፣ ትዳር እንደነገሌ ከሆነ ጥንቅር ብሎ ይቅር ብለው እንደ ቆሜ ልቅር ያሉ አሉ። ለምን? የእኛን አይተው። እሳት በአግባቡ ከያዙት ምግብ ያበስላል፣ መልካም መዓዛ ይፈጥራል። በአግባቡ ካልያዙት ያቃጥላል። ወጣትነትም እንዲህ ነው። መተጫጨት ለጋብቻ ዓላማ ነው። አስተውሉ። መተጫጨት ለፍቅረኝነት አይደለም። መተጫጨት ጓደኛ ሆኖ ፎቶ እየተነሱ እንደ በየካፍቴሪያው እየዞሩ ለመኖር አይደለም። ብዙ መዘነጥ የማይወድ አለ፣ የሚወድ ደግሞ አለ። እሷ ጋር ሆኖ ስፕራይት ነው የሚያዘው። እስከ 12 ሰዓት ስፕራይት ይጠጣል። ከ12 ሰዓት በኋላ ሌላ ነው። ቬሎ የሚባል አልፈልግም የምትል ደግሞ አለች። አይኔ አልፈልግም በሀበሻ በባህል የምትላለች። ፍላጎቷ ምንድን ነው? ፍላጎቱ ምንድን ነው የሚለውን የሚያውቁበት ጊዜ ነው። ታዋቂ ሰባኪ ብለው ያገባዋሉ፣ ታዋቂ ዘማሪ ብለው ያገባዋሉ። አሁን ግን እንጃላቸው፣ እግዚአብሔር ይሆናቸው። እንደዚህ ያለ አይነት ነው። አንዳንዴ ነጭ ነጩ የሚባለው ነገር ጥሩ ነው። መተጫጨት ማለት መጋባት አይደለም። በዋዜማው ሊቋረጥ ይችላል ካልተግባቡ። እግዚአብሔር ነው። ጋብቻ ከዝሙት ጠንቅ ለመዳን ነው። ዝሙት ፈተና ነው፣ ከእግዚአብሔር ጸጋ የሚያርቅ ነው። በራስ ሥጋ ላይ ኃጢአትን መግዛት ነው። ግልጽ ነው። ስለዚህም እያንዳንዱ አንዲት ሚስት አንድ ባል ይኖራት የዝሙትን ጠንቅ ሊያስወግዱበት ዘንድ ታግሰው ታቅበው ይኖራሉ። በመታቀብ እግዚአብሔር ያስችላል። በዚያ ሕይወት ውስጥ ታግሰው ራሳቸውን ጠብቀው ይኖሩና በጋብቻ ሩካቤ ስርዓተ ሩካቤን ጠብቀው ደስታቸውን እየገለጡ ከዝሙት ጠንቅ ድነው ይኖራሉ። በትዳር ውስጥ ያላችሁ ከዝሙት ጠንቅ ለመቆጠብ ጋብቻችሁ ምክንያት ሆኗል? አልሆነም? እንጃ። አንዳንዶቹ በጣም መንፈሳዊነት ገብቶናል ጠልቀናል ሲሉ ከባሎቻቸው ጋር 2 ወር 6 ወር አንዳንዴም ዓመት በኝታ ለይተው የሚኖሩ አሉ። ይሄ ለልጆች አይወራም። ጆሮአችሁን ያዙ እንበል። መንፈሳዊ ጋብቻ መስርተዋል፣ ግን መኝታ ከለዩ 6 ወር 7 ወር ይሏል። ሚስት እያለችው በዝሙት የሚቃጠል ባላል። ባል እያላት ደክሞኛል ሊሆን ምንሆንኛ ነው ጻድቃኔ 3 ወር ከርሜ መጣውን አይታወቅም። ብቻ ባል እያላት ፍቃደ ሥጋ የሚፈትናት ሚስት አለች። የተጋባችሁ አስቡ። በሥርዓተ ሩካቤ ትምህርት አለው። ለጾም ጊዜ ፈቃዳችሁን፣ ለአጽዋማት ጊዜ ፈቃዳችሁን ተቆጠቡ። ከዚያ ውጭ ግን አትከላከሉ። አንደኛ ቆሮንቶስ ምዕራፍ 7 በበዓል ዕለት በሰንበት ወይም በተቀደሱ ቀኖቼ ፈቃድን አትፈጽም ይላል። ከዛ በኋላ ግን ፈጽም ነው። ይሄ ራሱ ሌላ ርዕስ ነው። ለልጆቹ ሳይሆን ለበትዳር ሌላላችሁ። ስርዓተ ሩካቤ ሕግ አለው፣ ስርዓት አለው። ዓላማውን ከዝሙት ጠንቅ ለመዳን ነው። ታዲያ ጋብቻ ላይ ሆነው ግን በዝሙት ይፈተኑ ለምን ሆነባቸው? የሁለቱ መገነዛዘብ ችግር አለ ማለት ነው። አላስተማርንም ማለት ነው። አልመከርንም ማለት ነው። ሄድኩኝ እኮ እንዲያረኩኝ እኮ እንደ ጀብዱ ያወራል። ለምን እምቢ አለችኝ እሷ? ለምን አንዴ ጻድቃኔ አንዴ አርሴማ ትሄዳለች፣ እኔ ምሉኝ? እኔ ጠጀን እጠጣለሁ፣ አረቄን እጠጣለሁ፣ እንዴት ልቆጣጠር ይላል። አቤት ጉድ! ድራማ እኮ ነው። ይሁት ስህተት ነው፣ ዝሙት ነው። ግን እሷ ምን ነው ምክንያት ሆነችው? ለምን ባሏ እያለ ባታዊ ገሌ ነግሯት ጻድቃኔ የሚሄድ ምን ማለት ነው? ከባታዊ ገሌ በላይ እኮ ባሏ ይበልጣል። ሌላ አጀንዳ አልፈጠርኩም። መጀመሪያ ለባልሽ፣ መጀመሪያ ለሚስትህ። ከዛ ካህን አለ፣ ንስሐ አባት አለ፣ ሕጋዊ የሆነ መዋቅር ውስጥ ያለ ካህን አለ። ካህንም ቢሆን አለቃ አለን። እኛም የማይሆን ምክር ከመከረ አባቶች ይገስጡናል። ሚስትህን አክብር፣ ባልሽን አክብሪ ነው መልእክቱ። ተዋደዱ፣ ተፋቀሩ፣ ስርዓተ ሩካቤ ጠብቃችሁ ኑሩ ነው መልእክቱ።
እንጂ ብድግ ብሎ ባለ ሳያቅ ጻድቃን የከርመሽ ነው እንዲያለቀ እንሆናለን እንዴ? ባልሽን አስፈቅደሽ ነው። ያለበለዚያ ደግሞ አብራችሁ አንድ ቀን ጽጌ እንኳን ለማዳር አስፈቅዳችሁ ነው። ፈራችሁ እንዲያላገባችሁ እስቲ አገልግሎት እያለው አንድ ወር ሙሉ መክረም የለም። ሚስት ስትፈቅድልህ ነው። መጀመሪያ ሚስትን አገልግል ስትፈቅድልህ ነው። አማክረ ነው፣ ተዋይተ ነው፣ አንድ ላይ ነው፣ በጋራ ውሳኔ ነው፣ የተግባባን ነው። ግን አይ ከአገልግሎቴማ የራሷ ጉዳይ ትልና አንድ ወር ሙሉ እንደዛ ብሎ ነገር የለም። አንቺ ራሱ የራሲ ጉዳይ ነው የሚልሽ። በሰንበት ትምህርት ቤት እንዳይመጣብኝ ትላለች። አረ እንደሱ አይደለም ልጆቻችን። ሰንበት ትምህርት ቤት ነው እንደዚህ አጋር አታርጉብን። በአገልግሎቴ በማዕረግ እንዳይመጣብኝ በእንዲህ ነገር እንዳትመጣብኝ ይለና እሷን ጥሎልም እንዴ ለምን አገባት ታዲያ? የሁሉ ያለመመካከር ጉዳይ ነው። ያ ሁሉ አገልግሎት በስምምነት በፈቃድ በመዋየት በጋራ በልክ ለትዳር ጊዜ በመስጠት የሚደረግ እንጂ እንደ በግብታዊነት በዚያ ትምጭብኝ አይባልም። እንደዚህ የምትል ከሆነ አታግባ። ካሁኑ ወቁት። መጀመሪያ ገብቶ ነው። ለዚህ እኮ ነው። እናም ማጠቃለያ ሀሳባችን ሌላው ለደስታ ነው። እችን ነገር ጠቁም ያበቃል። የጋብቻ ዓላማ ብዙ ጊዜ ማይጠቀሳል። ጋብቻ የደስታ ምንጭ ነው። ብዙዎቹ አሁን በይበልጥ ያላገባችሁ ጋብቻችሁ የበለጠ የደስታ ምንጭ፣ ልጅ መውለድ የበለጠ የደስታ ምንጭ እንዲሆን አድርጋችሁ ራሳችሁን አዘጋጁ። አንዳንዴ የተተራመሰብንን ምክንያት ምሳሌ አታርጉ። አንዳንድ ትዳርን ስትሰሙ እኔ እኮ ለልጄ ብዬ ነው የምኖረው ምትላለች። ጋብቻ ለደስታ ሆኖ ሳለ በጋብቻቸው ደስታ ያጡ አቤት ብዛታቸው። ካገባው ጀምሮ ነው እንደዚህ ሆንኩት ምትላለች ሚላለ። ለምን ሆነብን? ራሳችሁን ጠይቁ። ምን ሆኜ ነው? ሌላ ኮሚቴና ሌላ ቦርድ አይሰበሰብ ለእናንተ። ራስን መርምር፣ ራስን መርምሪ። ምን ሆኜ ነው? ለምንድን ነው እንዴ ለሌላ መትረፍ ሲገባን ለሚስቴና ለትዳሬ ደስታ ምንጭ አልሆንኩት? ለምንድን? ሁላችሁም በየራሳችሁ አስቡት። ትዳር ላላችሁ ቅድመ ጋብቻም ያላችሁ ጋብቻው የደስታ ምንጭ ነው። በዚህ ምድር ላይ እግዚአብሔርን አመስግነው ዘምረው ቀድሰው አስቀድሰው ስጋው ደግሞ ተቀብለው አመስግነው የክብሩ የስሙ ቀዳሽ የክብሩ ወራሽ የሆኑ ዘንድ ነው። ምሳሌ ምዕራፍ 5 ላይ ጠቢቡ ሰሎሞን ምን ይላል? ከሚስት ጋር ደስ ይበል ይላል። መክብብ ምዕራፍ 9 ቁጥር 9 አሁንም ሰሎሞን ነው። መክብብ ምዕራፍ 9 ቁጥር 9 ከልጅነት ሚስት ጋር ወይም ከሚስት ጋር ደስ ይበል ይላል። በተቃራኒው ከባልሽ ጋር። ትዳር የደስታ ምንጭ ነው። ቆሎ እየቆረጠሙም ውሃ እየጠጡም ትዳር ውስጥ ፍቅር ካለ ደስታ አለ። ኑሮ ካሉት ምን ይሞቃልን የሌለ? አዎ አሁን ግን ቪላ ቤት አለ፣ የተመቻቸ ደሞዝ አለ፣ ደስታ ግን የለም፣ ፍቅር ግን የለም። ለምን ሆነ? ራሳችሁን መርምሩት። መማር መመካከል የሚጠቅመው ለዚህ ነው። ትዳር ላይ ደስታ ከሌለ ደግሞ ውጭ ላይ ደስታ የለም፣ ስራ ቦታ ደስታ የለም። አንዳንዱ በአየሩ ይበሳጫል። ፀሐይ ሆነ ይናደዳል፣ ዝናብ ሆነ ይናደዳል፣ ከታክሲ ረዳት ጋር ይበሳጫል፣ ለምን ዘነበ ብሎ ይነጫነጫል። ይሄ ሁሉም ያነጫነጫው ግን ከሚስቱ ጋር ደስተኛ አይደለም። ይሄ ሁሉ ሀቀጠለ ምትዩ ጓዳሽ ችግር አለ ማለት ነው። ቤቱ ላይ የተዛነፈበት ሰው ሌላ ቦታ ሁሉ ደስታ ያገኛለሁ። አንዳንዴ በጊዜያዊ ደስታ ያገኛለሁ ብሎ ደግሞ ሱሰኛው ነው በአልኮሉ በምኑ ተጠምዶ ቁጭ ይላል። ወይ እሷ ሌላ ግሩፕ ትፈጥራለች። እንደዚህ ይሆናል። እግዚአብሔር ከእንዲህ ያለው ይጠብቃችሁ። ትዳር የደስታ ምንጭ ነው። በትዳሩ ደስተኛ የሆነ ግን ስኬታማ ነው፣ ውጤታማ ነው በአገልግሎቱም በየትኛውም ኑሮ። እናም ይህም ደግሞ ፍልስፍና አይደለም። ከሚስት ጋር ደስ ይበላል። እንዲያውም ብዙ ሐዘንን ብዙ ችግርን የምትረሱበት ሊሆን ይገባል ትዳር። አንድ ላስታውሳችሁ፣ ዘፍጥረት 24 ቁጥር 37 ዘፍጥረት 24 ቁጥር 67 ይስሐቅ የእናቱ ሞት ጎድቶት ነበር። አስታወሳችሁ? በኋላ ይስሐቅ ማንን ያገባው? ርብቃን አገባ። ለሽምግልና ለፈቃድ እግዚአብሔር ሁሉም ይጠቀስ ነው ዘፍጥረት 24 ላይ። አሁን አንድ ነገር ልላችሁ ነው። ይስሐቅ ርብቃን ሲያገባ ከእናቱ ሞት ተጽናና ይላል። ስለዚህ ሐዘኑን ረስቶ በምኑ ደስተኛ ሆነ? በትዳሩ። አሁን በተቃራኒ ግን አግብቶ የሞተች እናቱን አያቱን ሁሉም ያስታውሳል። ጭራሹን በትዳሩ የዱሮ ቅድመ አያቴ እንዲነበሩ ጓደኞቼ ለየሽኝ ብሎ ብሶት ያወራል። ትዳር ግን እንዲሁም የሐዘን መጽናኛ ነው። ትዳር ስራ፣ ኑሮ፣ ውጣ ውረድ ያስከፋው ያስጨነቀው አይምሮ ከትዳር አጋሩ ጋር እግዚአብሔርን እያመሰገነ ቆሎም ቆረጠመ ጮማን ቆረጠ አጋርነታቸው ብቻ ደስታ እየፈጠረላቸው ልጅ ሲመጣ ደግሞ ሌላ የደስታ ምንጭ። ይሄ ነው ቀጥተኛው እግዚአብሔር ይሰጣል።